ሰላም እንዴት ናችሁ? ዴይፖር ቪዲዮአችን ይላል። ደህና ናችሁ? እንግዲህ ቀጥለናል። አሁንም ቀጥለናል፣ በርትተናል፣ እንቀጥላለን። አሪፍ ሁኔታ ላይ ነን። የትላንቱን ዛሬ ለማሻሻል እየሞከርን ነው። እሱ ነገር ያስደስታል ትንሽ እና ሳምንታችን የሳምንቱ መጨረሻም በመሆኑ ጠዋት ያረኩት ከተነሳው በኋላ የሆነ ነገር አረኩ። ከዛ በኋላ ቁርስ ተበላ ምናምን ሳምንቱ እንደነበረ ነው ለማሰብ ምን ነገር አሻሽለናል ከምን ነበር ነው ምን ስህተቶች አግኝተናል የሚለውን ነው ለማሰብ የሞከርኩት። አሪፍ ነው። በጣም ጸዴ ነገር ነው። የሳምንታችን ነገር በአሪፍ ሁኔታ ነው። ሳምንታችንን አንዳም በጣም ይሄ የመነሳሳት ሳምንት ብየዋለሁ። ጸዴ ላይ ነን ያለነው። እዚህ ከቀጠለ ብቻ አሪፍ እንሆናለን ብለን እናስባለን። ያለኑን ችግሮችን ለይተን ማወቅ እነሱን ደግሞ ለማሻሻል መሞከር ያው ትልቁ ዓላማችን ከዛሬ ነገ ለምን 0.00% አይሆንም፣ ለምን ወደ ታችም አይወርድም የተሻለ ለማድረግ መሞከር ነው ትልቁ ሐሳባችን። እና ደግሞ ዶክመንት ማድረግ ነው ሐሳባችንና በየቀኑ ወይም በየሳምንቱ የምናደርገው ነገር እና ሳምንታችን አሪፍ ነው። ቅድም እንዳልኩት የመነሳሳት ሳምንት ብለናል። ቪዲዮአችን የጀመርነው በዚህ ሳምንት ነው። መጽሐፍ በፊት የሆነ መጽሐፍ የሆነ ፊክሽን ወይ የሆነ ሰልፍ ዲቨሎፕመንት ላይ ያለ መጽሐፍ ማነበው አንደኛ አነበበ ለመባል እና ስለሱ የሆነ ለማወቅ ነው። በህይወቴ ላይ ለመተግበር ብዬ እስካሁን ዝም ብዬ አንብቤ ነበር የምተውና በስነ ስርዓት በቃ የሆነ ለውጥ ላምጣ ብዬ ከነዚህ የሆነ ነገር ከዚህ መጽሐፍ የሆነ ነገር ልማር ብዬ አነበብኩት ነው። ያቆምኩትን በጠዋቱ መነሳት እና ደግሞ መጸለይ እነሱን ነገሮችን ለመጀመሪያ የሞከርኩበት አንዴ ባሰብኩት እቅድ ባይሆንም በቃ በሆነ የተሻለ ነገር ሞክሬያለሁ እና ደግሞ ታይም ማኔጅመንትም ለማሻሻል እየሞከርኩ ነው እና አሪፍ ሳምንት ነበር። እና ዛሬ ለማውራት የመጣ ነው ያው ስራም ስለሌለ አብዛኛውን ነገር የጀመርኳትን መጽሐፍ በሞላ ጎደል መጨረሻ ፓርቱን ነበር እና ቁጭ ብዬ እያሰብኩ ነበር እና ትላንት ነው አይ ቲንክ ይሄን ነገር የወሰንኩት። በየሳምንቱ ከተቻለ በሳምንት አንድ መጽሐፍ ለማንበብ እንሞክራለን። ካልተቻለ ግን 3 ቀን ጨምረን በየ10 ቀኑ አንድ መጽሐፍ ለማንበብ እንሞክራለን። እኔ ያሰብኩት በሳምንቱ ነውና እሱን ደግሞ በተቻለ መጠን የሆነ ከዛ ውስጥ ምንድነው ከዚህ ውስጥ መውሰድ ያለብኝ የሚለውን ነገር እዚህ መጥቼ ለማውራት ነው እና ሳምንቱን እይታ የሚባል የዶክተር ኢዮብ ማሞን መጽሐፍ ነው ያነበብነው እና ከዛ ምን ነገሮች እዛ ስር ተገልጸዋል የምነውን ነገር እንመለከታለን ዛሬ። እይታ የዶክተር ኢዮብ ማሞ እና ዶክተር ኢዮብ ማሞ ማታውቁ ሰዎች ካላችሁ ከኤ ቱ ዜድ የሚለውን ይሄ አመራር ታይም ማኔጅመንት ብዙ መጽሐፎችን ጽፏል እና ከሱ መጽሐፎች ውስጥ ይሄኛው እይታ የሚለው ነው። መጽሐፉን ኦቨርኦል አናገረው ጸዴ መጽሐፍ ነው። በጣም ጸዴ ነው። በጣም የሚተገበሩ ነገሮች አሉ በውስጡ። በጣም አሪፍ ነገሮችን ይዟል እና ስለ እይታ ነው የሚያወራው፣ ስለ አመለካከታችን ነው የሚያወራው እና 4 ክፍሎች አሉት። አራት ክፍሎችን ይዟል ይሄ እይታ የሚለው መጽሐፍ እና የመጀመሪያው ክፍል በ4 ከፍሎ ነው ያስቀመጠው። የመጀመሪያው የእይታ ትርጉም ወሳኝነት ነው የሚያወራውና አመለካከታችን ህይወታችን ላይ ያለውን ወሳኝነት ነው የሚያወራው ክፍል 1 እና እይታን ይተረጉማል። እይታ ማለት በአጭሩ በውስጣችን የሚገኝ የእምነትና የሐሳብ ክምችት ነው ይለናል። ይሄ እይታ ሲያወራ ሌላው ከመኖር ወደ መኖር የሚሉ ሁኔታዎችን ያወራል። ይሄኛው የእይታ ትርጉምና ወሳኝነት ክፍል ላይ ከመኖር ወደ መኖር ያለና ያለን ልምምዶች እይታዎች የሚመጡት ከየት ነው በሚል በአስተሳሰብ ሁኔታ ባደግንበት ሁኔታ የትምህርት ሁኔታ
የሰው ለሰው ግንኙነት ከነዚህ እይታዎች ይመጣሉና ከእይታ ጋር የሚዛመዱ ብሎ እምነት ያነሳል። እምነት የምንለው አንድ ነገር እንዲህ ብለን ያመንነው ነገር ብሎ ያነሳልና ሌላኛው ደግሞ ከእምነት ባሻገር ደግሞ ሐሳብ ይላል። ሐሳብ ደግሞ እዛው መጽሐፍ ላይ እንደ ናሽናል ሳይንስ ፋውንዴሽን በቀን እስከ 50,000 ሐሳቦችን አይምሮአችን ያፈልቃል ይላል እና እነዚህ ሐሳቦች ደግሞ ፈልቆ ብቻ አስበን ብቻ የምንተዋቸው አይደለም። ካሰበን በኋላ ወደ ተግባር የምንለውጠው ነው። ያ ተግባር አንድ ነገር ተግባር ካለው የሆነን ነገር ለምሳሌ የሆነ ሰው ከጠጣ ይሰክራል። ይሄ ደግሞ ምንድነው ውጤቱ ነው። ያ በውስጣችን ያሰብነው ነገር ደግሞ ወደ ተግባር ተለውጠው ወደ ውጤት መለወጡን ከሐሳብ ጋር የሚዛመዱ ነገሮችን ያነሳል። ሌላኛው ደግሞ ላይት የፒሲ ላይት ነው እየተጠቀምኩ ያለሁት። ባይገርማችሁ ያን ያህል ፀሐይ አልወጣችም። የፒሲ ላይት እየተጠቀምኩ ስለሆነ የፒሲው ብራይትነስ ቀንሶ የጨመርኩት። ሌላኛው ደግሞ ይሄኛው ክፍል ላይ የእይታ ተጽዕኖ ብሎ ያወራል። የእይታ ተጽዕኖዎችን ያወራል። እይታን ከባህር ጋር ያገናኛል። እይታን ከሁኔታ ጋር ያገናኛል እና እይታን ደግሞ ከጤንነት ጋር ያገናኛል፣ ከዓላማ ጋር ያገናኛል እና ሌላኛው የሚያወራው አይምሮን እንዲህ ይሄ እይታን ከተጽዕኖ ጋር ሲያወራ እኛ ምናየው እይታ ከተጽዕኖ ጋር እንዴት እንደማያገናኝ ለማሰብ ብዙ ነገሮችን ያነሳል እና አንደኛው የሚያነሳው ነገር ጤንነት ጋር ያለውን ነገር ነው የሚያነሳው። ይሄኛው ሴክሽን ላይ ከጤንነት ጋር የሆነ ጥናት ነው የተጠናው ይላል እና ያ ጥናት ምን መሰለህ? አንድ ሰው ለ6 ሰዓት ማለት አንድ ሰው ለ5 ደቂቃ መጥፎን የሆነ በህይወቱ የተከሰተውን መጥፎን ሁኔታ ከኢሙኒ ሲስተም ጋር ነው። ይሄ የበሽታን የመከላከል የምንለው ድሮ ባዮሎጂ ላይ የተማርነው ያን ያህልም ባዮሎጂ ላይ አይደለም እና ከሱ ጋር አያይዘው ነው የሚያነሳው እና አንድ ሰው ለ5 ደቂቃ ያክል በህይወቱ ያሳለፈው መጥፎን ነገር ሲያስብ ለ65 ነው ለ50% ያህል የኢሙኒ ሲስተሙ ይቀንሳል፣ ይወርዳል። ይሄ የበሽታ የመከላከል አቅሙ ይወርዳል ብሎ ይናገራልና ሌላኛው ደግሞ ሲያነጻጽር ጥሩ ነገር በህይወቱ ያከናወነውን ጥሩ ነገር ሲያሰላስል በጭንቅላቱ ሲያሰራስር 40% ኢሙኒ ሲስተማችን እንደሚያድግ ያሰባልና ይሄኛው ከእይታ ጋር ያነጻጽራል እና ሌላኛው የሚያነሳው ይሄኛው ክፍል ላይ ከክፍል 1 ሳንወጣ የተገደበና ያልተገደበ አመለካከት ያላቸው ሰዎችን ያነሳል። መሰለኝ የተገደበ አመለካከት ያለ ሰው ሚላቸው የሆነን ነገር የሚያስቡበት ሁኔታ ለምሳሌ የሆነ 6ኛ በሚሳሌ ልንገራችሁና እዛ ላይ የተቀመጠ 6ኛ ክፍል ተማሪዎች ናቸው እና አንደኛው ተማሪ 70% ነው ያመጣው አንዲያ ሴሚስተር ነው። ሁለተኛው ተማሪ ደግሞ 60% ነው ያመጣው። የተገደበ አመለካከት ያለው ሰው ይሄ 70% ያመጣው ልጅ ነው እና ይሄ 70% ያመጣው ልጅ ይሄንን በቃ ስለማልችል ነው ማድረግ ስለማልችል ነው ብሎ ውጤቱን አምኖ ተቀመጠ። ቀጣይ ሴሚስተር እንደዛ በዛ ሁኔታ ሴሚስተሩን ጨረሰ። ይሄ ያልተገደበ አመለካከት ያለው ልጅ ምን ብሎ ወሰነ? 60% ነው ያመጣው። ይሄንን ነገር ማሻሻል አለብኝ ብሎ አመለካከቱ ያ ማለት አመለካከቱ ያልተገደበ ማለት ነው። ይሄን ነገር ማሻሻል አለብኝ ብሎ ወሰነ። ከዛ ምን አረገ? ሴሚስተሩ 2ኛ ሴሚስተር እንደጀመረ ቤት ገባና ፋዘር እንዲቆጣጠረው አረገ ሰዓቶችን። ከዛ ማንበብ ጀመረ። ያልገባውን ደግሞ ከወንድሞቹ ጋር መጠያየቅ ጀመረ። ከዛ ሴሚስተሩ ሲያልቅ 90% አመጣ። ከዛ ያኛው ደግሞ የተገደበ አመለካከት ያለው ይሄን ነገር መቀየር አልችልም ብሎ እዛው ቀረ የሚሉ ሐሳቦችን
ያነሳል። በጣም ጸደ ነገሮችን ነው የሚያነሳው። ይሄ የተገደበና ያልተገደበ ከችግሮች ጋር ከሁኔታዎች ጋር ችግሮች ሲከሰቱ እንዴት ነው የተገደበ ሰው ያልተገደበ ሰው የሚያደርገው ከሁኔታዎች ጋር ያነሳልና በጣም ጸደ ሀሳቦችን ነው የሚያነሳው። ይሄኛው በጣም አሪፍ ነው እና የእይታ የመለወጥ እርምጃዎችን ደግሞ ያነሳል። ምርጫ እንዳለ ማወቅ ያንን ምርጫ ደግሞ ተቀብለ መለወጥ እንዳለብኝ ምናምን ያነሳልና አሪፍ ነው የሚያነሳው። ሁለተኛ ክፍል ላይ ደግሞ ወደ ሁለተኛው ክፍል ስናል የእይታ ክፍተትን ያነሳል እና እዚህ ጋር እንደምሳሌ የወሰደው አንድ ባልና ሚስትን ነው የወሰደው። አንድ ባልና ሚስት በጣም የሚዋደዱ ለብዙ ዓመታት አብሮ የቆዩ ባልና ሚስትን አንስቶ ከዛ አመት ሆኗቸዋል። ችግራቸው ባልየው ምን ብሎ ያስባል? ሚስትየው እኔን እየናቀች ነው፣ እኔ የምለውን ነገር እየሰማችኝ አይደለም ብሎ አሰበ። ከዛ ግራ ገባው። ለእነሱን ለሚያውቁትም ሰው ይሄ ነገር ግራ ገብቷቸዋል። የመጣው ችግር ደስተኛ መሆን አቅታቸዋልና ምን ብሎ አሰበ? በቃ አይ ሚስትየዋ እየደከመች ነው፣ ጆሮዋ እየደከመች ነው፣ መስማት ተስኗታል አለና ለማረጋገጥ ምን አለ? የሆነ ወዳጅ ነበረው ዶክተር ወዳጅ እና ዶክተር ወዳጁ ጋር ይሄን ነገር ለማረጋገጥ ሄደ። ከዛ ዶክተር ወዳጁ ጋር ሲሄድ ያው በሚታወቁ ሰዎች ነበሩ። በሰላምታ ሞቅ ባለ ሰላምታ ተቀባበሉት እና አንተ ጋር ያው ሌሎች ፔሸንቶች አሉ እንደሚበዙ አውቃለሁ፣ ግን ችግሬ ምናምን ብሎ ወዲያውኑ ችግሩን ለሱ ነገረው እና ዶክተሩ ወዲያውኑ ገባውና ምን ብሎ ምክር ሰጠው? ብዙ አመት በዶክተርና ያገለገለ ሰው ነው። ምን ብሎ ምክር ሰጠው? ቤት ትሄድና ከ20 ሜትር የሆነ ነገር ትጠይቃታለህ። እሱንም ተመሳሳይ ነገር ከ15 ሜትር ትጠይቃለህ። ከዛን ከ10 ሜትር ከዛን ደግሞ ከ5 ሜትር ትጠይቃለህ አለ። ከዛ ፈጥኖ ወደ ቤት ሄደና ዛሬ ከ20 ሜትር ነው የሚያደርገው። ዛሬ ራት ምንድን ነው አለ። ከዛ ጸጥ፣ አልሰማም ምንም ነገር። ከ15 ሜትር አረገ። ከዛ ምንም አልሰማም። ከ10 አረገ። ከዛ ምንም አልሰማም። ከ5 ሲያረግ ሚስትየው ምን አለች? 3 ጊዜ እኮ ነግሬሃለሁ ይሄን ነገር፣ ይሄኛውን 4ኛ ጊዜ ነው እየነገርኩ ያለው። ዛሬ ራቱ ምንድነው? መኮሮኒው አለችው። ከዛ ሄዶም ለካ ችግሩ እሱ ጋር ነው። ሄዶ ከዛ ዶክተሩ ጋርም ተመልሶም አልጠየቀም። ክፍተቱ እሱ ጋር መኖሩን ተረዳ የሚል ሐሳብ ያነስና የድሃር መስኮት ጽንሰ ሐሳብ ያነሳል። በ1955 የተጻፈ ነው። ልጅ በሎስ አንጀለስ ከተማ ውስጥ ይኖር አንድ ሁለት ጆሴፍ እና ሃር ነው የሚለው ሐሳቡ እንደዛ ነገር ነውና አራት ይሄ የድሃር ጽንሰ ሐሳብ 4 ነገሮችን ያነሳል። ነፃ አካባቢ፣ ሰው፣ ስውር እና ድብቅ እና ደግሞ የማይታወቅ አካባቢዎች ብሎ ያነሳል። ነፃ የሚለው ሐሳብ በእኛም የሚታወቅ በሌላ ሰውም የሚታወቅ የኛ ክፍሎች ይላል። ሌላኛው ደግሞ ስውር የሚለው በእኛ የተሰወረ በሌላ ሰው የሚታወቅ ያላል። ድብቅ የሚለው በእኛ የተሰወረ በሌላ ሰው የሚታወቅልና የማይታወቅ ደግሞ ይለናል። የማይታወቅ ሐሳቦች ደግሞ ይላል። ሐሳቡ እንዲደራጅ በወረቀት ነው ያረኩት እንዳይጠፋብኝ እና ይሄንን ሐሳብ ነው የሚያነሳው ክፍል 2 ላይ። ሌላኛው ደግሞ የእይታ ቀውስ ብሎ ነው የሚያነሳው። የእይታ ቀውስ ብሎ ነው የሚያነሳውና የሰው እይታው ቀውስ በጣም ጸዴ ነው። ይሄ ደግሞ ጸዴ ነገር ነው። በስማም በወልድ ከየት ነው የእይታ ቀውስ ብሎ ነው የሚያነሳው። እዚህ ላይ በ1967 የቶማስ ሃሪሰን አም ኦኬ ዩ አር ኦኬ የሚል ሐሳብን እዚህ ላይ ያነሳል። 4 ሐሳቦችን እነዚህ 4 ሐሳቦች አም ኖት ኦኬ ዩ አር ኦኬ፣ አም ኖት ኦኬ ዩ አር ኦኬ። ይሄንን ነገር የሚያነሳው ይሄንን ሐሳብ የሚያነሳው ልጅ ከህፃንነቱ ጀምሮ እስከ አዋቂነት የሰው ልጅ ለምሳሌ አስማረ ከህፃንነት ጀምሮ እስከ ትልቅ ሁኔታ የሚያደርጋቸውን ነገሮችን ነው
ከዛ ጋር አያይዞ ነው ይሄንን ሐሳብ የሚያነሳውና አም ኖት ኦኬ ዩ አር ኦኬ ብሎ የሚያነሳው። ለምሳሌ አንድ ህፃን በልጅነቱ ትንሽ ሆኖ የሚያሳልፈውን ነገር ያነሳል። ትንሽ ሆኖ ህፃን እያለ አም ኖት ኦኬ ይላል። ከቤተሰብ ህፃን ትንሽ ህፃን ልጅ እናስብና የ2 ዓመት ህፃን ልጅ ነው የሚያነሳው እዛ መጽሐፍ ላይ 2 ዓመት ህፃን ቤተሰቦች የሚያደርጉለትን ነገር እያየ ከዛ እኔ ማልችል ነኝ እነሱ የሆነ ነገር ይላሉና አም ኦኬ ዩ አር ኖት ኦኬ ማለት አም ኖት ኦኬ ዩ አር ኦኬ ብሎ የሚያስበውን ሐሳብ ይላል። ትንሽ ደግሞ ልጇ አደግ ሲል ደግሞ አም ኖት ኦኬ ዩ አር ኖት ኦኬ ይላል። ይሄ ከየት የመጣ ሐሳብ ነው? ትንሽ አደግ ሲል ከዛ ማጥፋት ሲጀምር ይሄ ልጅ ማጥፋት የሆነ ነገሮችን ማጥፋት ሲጀምር ቤተሰቦቻቸው መምታት ይጀምራሉ። ከዛ ደግሞ የያዘው ሐሳብ አለ አም ኖት ኦኬ የሚል ከዛ አም ኖት ኦኬ ዩ አር ኖት ኦኬ የሚለውን ሐሳብ ይይዛል። ከዛ ትንሽ አደግ ሲል አም ኦኬ ዩ አር ኖት ኦኬ የሚል ሐሳብ። ይሄ ደግሞ የሚታየው አብዛኛው ጊዜ ትንሽ አደግ ስንል አሁን ለምሳሌ ድሮ እኔ በማሳልፈው ነገር ቤተሰቦች ትክክል አይደለም፣ ፋዘር ትክክል አይደለም፣ ይመታኛል ብዬ በማጠፋቸው በጣም አስቸጋሪ ከሚባሉት ነኝና አጠፋና ከዛ እኔ ኦኬ ነኝ እነሱ ኦኬ አይደሉም ብዬ እላለሁ። ሌላኛው ደግሞ እይታችን አም ኦኬ ዩ አር ኦኬ የሚል እይታዎችን ያነሳል። በጣም ጸዳ ሐሳብ ነው እዚህ ላይ የሚገልጸውና ይሄኛው ደግሞ 3ኛ ክፍላችን ነው። 4ኛው ክፍላችን ጤናማ እይታ ይላል። ባለፈው እዚህ ጤናማ እይታዎች ስር 8 እይታዎችን ያነሳልና የመጀመሪያው ራስ ተኮር እይታ ይላል። ራስ ተኮር እይታ ብሎ ከዛ የሚያነሳው ነገር ራስ ተኮር እይታ ማለት ይልና ከሁሉ በፊት በአመለካከታችን ተጽዕኖ ያመጡትን ከግላችን ጋር ያሉ ሁኔታዎች ማጤን ማለት ነው። ይሄ ራስ ተኮር ማለት ይሄ ደግሞ የሚጀምረው ምንድነው? ጀርባችንን በማወቅ ይላል። ጀርባችንን ማወቅ ማለት ምንድነው? ከይሄ ራስ ተኮር እይታ ከምንለው ምንድነው? ይሄ ጀርባችንን ማወቅ ስንል ከሀገር የወረስኩት ምንድነው? ከህብረተሰብ የወረስኩት ምንድነው? ደግሞ ከፋሚሊ የወረስኩት ነገር ምንድነው የሚለው ራስ ተኮር እይታ ውስጥ ለመግባት ለማጤን ማድረግ ያለብኝ ጀርባችን እይታ ይላልና ሌላኛው ደግሞ አስተዳደግን በጥልቀት መቃኘት ይላል። ይሄ ማለት እኔና ሶሪ ውሃ አስፈልጎኛል። በስመ አብ። እሺ ይሄኛው ደግሞ ሌላኛው ይሄኛው አስተዳደግን መቃኘት ራስ ተኮር እይታ ላይ አስተዳደግን መቃኘት ሲል እኔና ፋሚሊ የነበረን እይታ እንዴት ነው? ቤተሰቦቻቸው ራሱ እርስ በርስ የነበራቸው ደግሞ በኑሯቸው ችግሮች ሲያጋጥሙ ሁኔታዎች ሲያጋጥሙ እንዴት ቤተሰቦቻቸው ለነሱ ችግር የሰጡት ነገር ብሎ ያስባልና ሶሪ እኔ እንዴት ነው የሚችለው ብዙ ደቂቃ ማውራት ሰዓቱ ደቂቃው ራሱ እስቲ ለመፍጠን እንሞክራለን። ሌላኛው ይሄ ስርሚያው ራስ ተኮር ስለሚያው ይሄ አስተዳደጋችን አጉል ተጽዕኖን ማወቅ ይላል። ሌላኛው ደግሞ የውሳኔነት ኃይል መጠቀም ይላል። ወደ ሁለተኛው እይታ ስናልፍ የተደላደለ እይታ ይላል። የተደላደለ እይታ ይልና ይሄኛው እይታ ማለት በራሳችን ላይ ያለን አመለካከት መስመር ማስያዝና መረጋጋት ነው ይላል። የተደላደለ እይታ ይሄኛውን በምሳሌ ነው የሚገልጸው እና ይሄ ምሳሌ ፊኛ የሚሸጥ አንድ ነጋዴ ነበር እና አሜሪካኑ እና አንድ ጥቁር ነበር። እነሳ የሚያነሳው አንድ ፊኛ የሚሸጥ ሰው ገበያው ቀዘቀዘ። ፊኛኛው የሚሸጠው ገበያው ቀዘቀዘ። ምን የሚል ሐሳብ ይመጣል? ይሄኛውን ገበያ ነው የሆነ ትናንሽ ከፊኛዎቹ
ምን የሚል ሀሳብ ያመጣና ከፊኛዎቹ የሆነዎቹን ሂሊየም ጋዝ ሊሙላበትና ከዛ ወደ ላይ ሊጣድ ይላል። እዛ ይሄንን ሀሳቡን ከዛ ማድረግ ይጀምራል። ከዛ የሆነ ጥቁር በዛ እያለፈ ነበር። አይ ቲንክ በዛ እያለፈ ነበር መሰለኝና በዛ እየሄደ ቆሞ ማየት ጀመረ ፊኛ ሞልቶ ሲለቅ እና ይሄ ጥቁር በሐሳቡ ምን አይነት ሐሳብ አለው? ጥቁር ሰው የማያልፍለት ምን የማይሆንለት በቃ የሆነ ለጥቁር ሰዎች የወረደ እሱም ጥቁር ነውና የወረደ አመለካከት ነው ያለውና የተለያዩ ቀለም ያላቸውን ፊኛዎችን ሞልቶ ወደ ላይ ይለቃል እና እስከ ምንድን ነው የሚጠብቀው? እስካሁን ደግሞ እንደ አጋጣሚ ሆኖ ይሁን አላውቅም እና እንደ አጋጣሚ ነው ፊኛው የሚነፋው ሰውዬ ጥቁር ቀለም ያለውን እስካሁን አልለቀቀም። ከዛ ጀለስ ደፈር ከዛ ቀርቦ ለመጠየቅ ጥቁር ፊኛ ወደ ላይ ይሄዳል አይሄድም ብሎ ለመጠየቅ ደፍሮ ወሰነና አጠየቅ። ከዛም ያ ጥቁር ደግሞ የነበረው ለጥቁሮች የነበረው አመለካከት ማለት ያ ቀይ ደግሞ ነጩ ለጥቁሮች የነበረው አመለካከት ምን ነበርና ይሄንን አድርጎ ለማሳየት ወሰነ። ከዛ ጥቁሩን ፊኛ ይሄ ብራይትነሱ ጥቁሩን ፊኛ በሂሊየም ጋዝ ሞላውና ወደ ላይ ለቀቀ። ከዛ መውጣት ጀመረ። ከዛ እሱን ቀና ብሎ ማየት እሱን ወደ ላይ ቀና ብሎ ማየት ጀመረ። በቃ ሸኘው በጣም እስከ ድረስ በአይኑ ሸኘው ይሄ ጥቁሩ ልጁና ይሄ ነጩ ሰውዬ ምን አለ? ይሄ ከላይ ያለው ነጩ ነገር ሳይሆን በውስጡ የገባው ሂሊየም ነው፣ ሂሊየም ጋዝ ነው እሱን ወደ ላይ እንዲወጣ ያደረገው ብሎ ይመክረናልና በህይወታችን በውስጣችን የሚገባ ነገር ነው እንጂ የውስጥ ጥቁር ሆነ ነጭ ሆነ የሆነ ምንም ሆነ ነገር የሆነን ውጤቱን አይለውጥም፣ የሆነን ሁኔታን አይለውጥም። አንተ ሰርግኛ ሰፈራ እና በውስጣችን የሚገባ ነገር እንደሚለውጥ ይናገራልና ይሄ የተደላደለ እይታ እንዲኖረን ደግሞ ራስን መሆን፣ ራስን ማሻሻል፣ ራስን መቀበል፣ ባለን ነገር መደሰት ምናምን ብሎ ያነሳል። ሌላኛው ደግሞ የተቃና እይታ ነው የሚያነሳውና ይሄ ላይ በእድሜ የገፉ ሰዎችን ነው የሚያነሳው። የሆነ አንድ ሰውዬ በእድሜ የገፋ ነበር እና የተቃና እይታ እንደምሳሌ ሲያቀርብ በእድሜ የገፋ ሰውዬ ቱሪስቶች በዙ ከሆነ ቦታ እየመጡና ሰውየው መጥቶ ጠየቁ። መንገድ ዳር ተቀምጠው ነበርና መጥቶ ጠየቁ የሆነ ቱሪስቶች እዚህ ከተማ አይነት ሰዎች ምን አይነት ባህሪ አላቸው አለ። ከዛ መልሶ ሽማግሌው ምን አላቸው? እናንተ ከተማ ያሉ ሰዎች ምን አይነት ሰዎች ናቸው ብሎ አለ እና ቱሪስቶቹ እኛ ከተማ ያሉ ሰዎችማ በጣም ደጋጎች በጣም ጥሩዎች ናቸው አለ። ከዛ ሽማግሌው ምን ብሎ መለሰ? እዚህም ያሉ እንደዛ ናቸው አለ። ከዛ ደግሞ ሌላ እዚህ ጋር ማስተዋል ያለብን የሆነ ልጅ ቁጭ ብሎ እያየ ነው ህፃን። ከዛ የሆነ ሌላኛው ቱሪስት ደግሞ መጣና እዚህ ከተማ ያሉ ሰዎች እንዴት ናቸው ብሎ ጠየቀ። ከዛ ለዚህኛው ደግሞ ምን ብሎ መለሰ? ተመሳሳይ እናንተ ከተማ ያሉ ሰዎች ከተመሳሳይ ከተማ ነው እነዚህ ቱሪስቶች የመጡት እናንተ ከተማ ላይ ያሉ ሰዎች ምን አይነቶች ናቸው አለ። ከዛ ይሄ ሰውዬ እኛ ጋር ያሉትማ መጥፎ ናቸው ምናምን አለ። ከዛ ይሄ ሰውዬው ምን ሽማግሌው ምን አለ? እዚህም እንደዚህ መጥፎዎች ናቸው አለ። ከዛ ከተመሳሳይ ቦታ ነው የመጡት የተለያየ መልስ ነው ሰጡት። እሱም የተለያየ መልስ ሰጠ። ከዛ የሆነ ቁጭ ብሎ እያየ ሰው ነበር ያልከውን ሰምቻለሁ ለምን እንዲህ አልክ አለ። ይሄ ከተመሳሳይ ቦታ ነው የመጡት አመለካከታቸው የተለያየ ነው፣ እይታቸው የተለያየ ነው። እኛ አስበን ያሰብነው ነገር ነው ጥሩ ለማየት ካሰበን ጥሩ እናያለን፣ መጥፎ ነገር ለማየት ካሰበን መጥፎ እናያለን የሚለውን ሐሳብ ለልጁ ይናገራልና የተደላደለ ማለት የተቃና እይታን ለማውራት በምሳሌ ሲያወራ ነው እዚህ የምናየው። ልፍጠንና ሰዓት በጣም ደቂቃው በጣም እየሄደ ነው። ሌላኛው እይታ ደግሞ ስልታዊ እይታ ነው። ስልታዊ እይታን
በጣም ሀብታም ከሆነ ሰው ጋር ነው የሚያነሳው። እሱ ባልገባበት ይቻላል፣ ረጅም ነው ላብራራት። እና ስልታዊ እይታ ማለት ማንነትን በተለያዩ ዘርፍ አቅጣጫ ማሳደግ ነው። ለምሳሌ ቀለል ላድርግና አንድ በጣም ሀብታም የሆነ ሰው እዛው ላይ ነው፣ ሀብታም ሰው ነው። አንድ በጣም ሀብታም የሆነ ሰው ልጅ የለውም እና በህይወቱ ደስተኛ ሊሆን አይችልም። በጣም ልጅ ሆኖ ከዛ አላገባም፣ ሀብቱን ሲያጠራቅም ምናምን ጊዜውን አሳለፈና በዛ የተነሳ ምንም ሳያገኝ ያለ። ከዛ ስልታዊ እይታ ማለት ባለን ነገር በሁሉም ነገር ማደግ ማለት ነው። የአይምሮ እውቀት ይሆናል፣ የገንዘብ እውቀት ይሆናል፣ ደግሞ የስሜት ብቃት ይሆናል። በእንደዚህ ማደግ እንዳለብን ስልታዊ እይታ ያነሳል። ሌላኛው ደግሞ የላቀ ነው። የላቀ ወርቃማ እይታ፣ ሁለንተናዊ እይታ፣ ይቻላል እይታ ብሎ ያነሳልና 8 እይታዎችን ያስቀምጣል። 25 ደቂቃ ስለሆነ ለማወቅ እንዴት አገር በጣም ጸደ ሀሳቦችን ነው የሚያነሳው። እኔ አሪፍ ነገሮችን ወስጀበታለሁ ብዬ ማምንበት ነገር ነው። አንብቡ። ትንሽ ነው ደግሞ ወደ 160 ነው 159 ገጽ ነው። በጣም ጸደ 4 ክፍሎች አሉት። በውስጡ በጣም አሪፍ ለህይወት የሚባሉ ነገሮችን ይዟል። በጣም አመሰግናለሁ። እና አዲስ መጽሐፍ ደግሞ በዚህ ሳምንት ጀምረን ይሁድ ለማቅረብ ስለ ያነበብነውን ደግሞ የሆነ የያዝነው ነገር ለማቅረብ እንሞክራለን። በጣም አመሰግናለሁ። እስከዚህ ደቂቃ ከተከታተላችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ታንክ ዩ። በጣም ነው የማመሰግነው። ቻው ቻው።